በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ ዮናስ ምዕራፍ 1 ዮናስ ለእግዚአብሔር አለመታዘዙ። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተም ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸውም ጩኸትም ወደ ፊቴ ወጥቷልና ለእነርሱም ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ የሚሸሽ ዘንድ ተነሳ። ወደ ኢዮጴስም ወረደ። ወደ ተርሴስም የምታልፍንም መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱም ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እነርሱም ገባ። እግዚአብሔርም በባሕሩ ላይ ታላቅ ነፋስንም አወጣ። የባሕሩም ላይ ታላቅ ማዕበልም ሆነ። መርከቢቱም ልትሰበርም ቀረበች። መርከበኞችም ፈሩ፣ እያንዳንዱ ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባሕርም ጣሉ። ዮናስ ግን ወደ መርከቡ ውስጠኛ ክፍልም ወርዶ ነበረ፣ ተኝቶም ያንኮራፋ ነበረ። የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያድነን ዘንድም ተነስተ አምላክን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። በዚያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራ ምንድን ነው? ከወዴትስ መጣ? ወዴትስ ትሄዳለህ? ሀገርስ የት ነው? ወገንስ ምንድን ነው? አሉት። እርሱም እኔ ዕብራዊ የእግዚአብሔር ባሪያ ነኝ፣ የባሕሩና የብሱን የፈጠረው የሰማይ አምላክ እግዚአብሔርን አመልካለሁ አላቸው። እነዚህም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈሩ። ይህ ያደረክብን ምንድን ነው? አሉት። ባሕሩም ይታወክ ነበርና ታላቅም ማዕበል ተነስቶ ነበርና ባሕሩ ጸጥ ይልልን ዘንድ እንግዲህ ምን እናደርግ? አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባሕሩ ጣሉኝ፣ ባሕሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድር ሊወስዱትም አፍጥነው ቀዘፉ። ዳሩ ግን ባሕሩ እጅግም አብዝቶ ይናወጥ ነበርና አልቻሉም። ሁሉም አንድ ሆነው ወደ እግዚአብሔርም ጮኹ። አቤቱ አንተ እንደወደድክም አድርገሃልና ስለዚህ ሰው ነፍስም አታጥፋን፣ ንጹሕ ደምንም አታድርግብን አሉ። ዮናስንም ወስደው ወደ ባሕሩ ጣሉት። ባሕሩም ከመናወጥ ጸጥ አለ። ሰዎቹም እግዚአብሔርን እጅግም ፈሩ። ለእግዚአብሔርም መሥዋዕትን አቀረቡ፣ ስእለትንም ተሳሉ።